በጣም ነው ማመሰግነው ኮሎኔል አበራ አዛናው የቀድሞ የፈንጂ ማምከን ቢሮ ኃላፊ። እንግዲህ በድጋሚ ለአንከር ሚዲያ ታዳሚዎች አስተያየቶን ለመስጠት ፈቃደኛ በመሆኑ በጣም ነው ማመሰግነው ኮሎኔል አበራ። እስቲ በምን ሁኔታ ላይ ነው ያሉት? ባለፈው ተገናኝተን ያው ሰራዊቱን በመልቀቅ በአማራ ህዝብ ላይ የሚደርሰውን ጭቆና በደል ሰራዊቱ ውስጥ ያለውን ነገር በማጋለጥም ጭምር ፋኖ ትግል መቀላቀሉን እናስታውሳለን። ከዛ በኋላ ያለውን አጠቃላይ ትግል ሁኔታ እንዴት ይገልጹታል? በምን ሁኔታ ላይ ነው ያሉት? አሁን የተወሰነ መጀመሪያ ስለሰጣኝ እድል አመሰግናለሁ። በመቀጠል ምንድነው የአደረጃጀት ስራ ነበር የሰራን። ሁለተኛ ወታደራዊ ሳይንስና ጥበብ ነው ስናስተምር የነበርን። ይህን ከጨረስን በኋላ ያው እንደምታውቀው እኔ የፈንጂ ማምከን ቢሮ ኃላፊ ነኝ። ስለ ፈንጂ ጠለቅ ያለ ግንዛቤ አለኝ። ብቸኛ ኢትዮጵያዊ ነው የነበርኩት። ስለዚህ በዛ ላይም አንዳንድ ቤተ ሙከራዎችን ስናደርግ ነው የቆየን። በዛም ትልቅ ውጤትና ድል አግኝተናል። ከዚህ በፊት እዚህ እንደሆን ኩራባስ በሚባል አካባቢ የጠላት ተሽከርካሪ ላይ ከፍተኛ ጉዳትና በነበሩ እዛ ላይ ተሳፍረው በሚሄዱ ወታደሮች ላይ ከፍተኛ የሆነ ጉዳት አድርሰን ጥሩ ውጤት ነው ያገኘን። ከዛ በኋላ አሁን ስልጠናውን ካጠናቀቅን በኋላ ምንድን ያደረግን ቀጥታ አሁን ሰሞኑን ወይም በቅርብ ጊዜ የምታገኙት ወይም የምትሰሙት ድል ይኖረናል። አሁን የምታየው በጎንደር ቀጠና ያለው አጠቃላይ የዛ ውጤት ነው። ምናልባት ኮሎኔል አበራ ሰሞኑን በእናንተ ቀጠና ከፍተኛ ወታደራዊ ድሎች እየተመዘገቡ ነው። እውነት ለመናገር ሰራዊቱ እዛ አካባቢ ሙሉ በሙሉ ፈርሷል ለማለት የሚያስችል ምዕራፍ ላይ ደረሳችሁ ይመስለናል። እዙን አጠቃላይ ሁኔታውን የተበታተነበት ወደ ሱዳን የሸሹ ኃይሎች የተማረኩ በብዙ መልኩ ኪሳራ የደረሰበት አካል ነውና እስቲ በአገዛዙ ላይ እየተፈጸመ ያለውን አጠቃላይ ሁኔታ በምን ቁመና ላይ ይገኛል? በዛ በእናንተ አካባቢ በአጠቃላይ መከላከያ ሰራዊቱና እንደው ዘርዘር ያለ ነገር ቢነግሩን። መከላከያ ሰራዊቱ አቶ መሳይ መከላከያ ሰራዊቱ የፈረሰ ነው። በቃ አጽሙ ብቻ የቀረ ስኬሌተኑ ብቻ የቀረ። እኛ በሄድንበት ውጊያ ላይ ጠቅላላ እጅ የሚሰጥና የሚደመሰስ ነው ያለ። የዓላማ ጽናት የለውም። የፈረሰ የብልጽግና ሰራዊት የፈረሰ ነው። የምነግርህ ይሄን ነው። ለምሳሌ ሀሲ የሚባል ቦታ ላይ አየር መቃወሚያ ቢኤም፣ ዲሽቃ፣ ሞርተር ከባድ መሳሪያዎችን ይዞ ነው የመጣው። 12 ሰዓት ውጊያ ሲያደርግ ጣና ብርጌድ ወይም በየምድር ብርጌድ አጠቃላይ መክታ 12 ሰዓት ሙሉ ድብደባ አድርጎ እሱን አሳደን ካምፕ ውስጥ አስገብተን ከካምፕ ላይ ነው የደመሰስ ነው እንዳለ። የቁስለኛ ነገር ተወው፣ የአስከሬን ነገር ተወው። እኛ ሳናነሳ የቀረነው 3-4 ቀን ተደብቆ በየጥሻው የወደቀ አካባቢውን አጠቃላይ አካባቢው ጠረን ተቀይሮ እባካችሁ እያልን ገበሬዎችን ሰብስበን ከኛም የፋኖ ሰራዊት በማሰማራት አስከሬን የመሰብሰብና የመቅበር ስራን ያከናወንን። የኛ የፋኖ ኃይል ለምንም ለማንም የማይበገር የዓላማ ጽናት ያለው እርስ በራሱ አሁን ጥሩ የሆነ ግንኙነት ያለው ነው። ስለዚህ ይሄን ትሸፍንልኛለህ፣ ይሄን ታደርግልኛለህ ነው። በግራ በኩል ነው እገባለሁ፣ በቀኝ በኩል እናንተ ግቡ፣ መሀል እኔ እገባለሁ፣ ይሄን አድርጋችሁልኝ ሂዱ የሚል ነው። ብርሃኑ ጁላ 90% ደምስሰን 10% ነው የቀራለ። 1%ም ፋኖን አልደመሰሰም። 1% እውነቴን ነው የምነግርህ፣ 1% አልደመሰሰም። ለነገርየው ከላይ ጀምሮ እስከታች ድረስ ያለው ውሸት የተለከፉ ናቸው። እኔ ምን አይነት አባዜ እንዳለባቸው አይገባኝም። በሁለተኛ ደረጃ የምነግርህ ሪፎርም ተብሎ አሁን ሪፎርም ተሰርቷል። እዚህ ሪፎርም ላይ አጠቃላይ የመከላከያ ዋና መምሪያ የሚባለው ሁሉም ምርኮኞች ናቸው። ገሌ ብዬ ልነግርህ እችላለሁ። ለምሳሌ መገናኛ ዋና መምሪያ ምናልባት ኮሎኔል አበራ ወደዛ እመጣለሁ ወደ መከላከያው መዋቅር። ምክንያቱም አሁን ስብሰባ ላይ እንዳሉ ነው የሚነገረው። የመከላከያ ካውንስል የሚባለው በተለይ በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ ስብሰባ መቀመጣቸው ነው። ትልልቅ ጀነራሎች ማለት የሰራዊቱ ከፍተኛ አዛዦች ናቸው የተሰበሰቡት። ምናልባት ይዘው የሚመጡትን የመፍትሄ ሀሳብ አብረን ለምናይ ይሆናል። ነገር ግን እንደዛው አማራ ክልል እንቆይና እንግዲህ መከላከያ ሰራዊቱ እየተመታ ነው፣ በከፍተኛ ቁጥር እየከዳም እንዳለ ይነገራል። አሁን ዛሬ እንደሰማነው ከሆነ የጠፉ ወታደሮችን መስመራዊ መኮንኖችን ለማፈላለግ መንገዶች ተዘግተው ኬላ ተዘርግተው ሰፊ የማሰስ ስራ እየተሰራ እንዳለ ነው የተገለጸው። እንደ እርስዎ ካሉት ወታደራዊ ልምድ በመነሳት አንድ ሰራዊት በዚህ ደረጃ አደጋ ውስጥ ከገባ በዚህ ደረጃ ከተመታ ምንድነው ሊያደርግ የሚችሉ ለቆ ከመውጣት ባሻገር? አሁን ምን አለ መሰለህ ከዚህ በፊት ግምገማ አድርገዋል መከላከያ ኮሎኔልና ጄኔራሎች ከበታች ያለውን ይሄን ያልሆንን እንደዚህ ሆንን ተጎዳን፣ ይሄን ያክል የስለኛ ሆነ፣ ይሄን ያል መሳሪያ ተተኮሰ ነገራቸው። ላይ ያሉት ኮሎኔልና ጄኔራሎች ተሰባስበው ግምገማ ሲያደርጉ ግን ይሄን ክልል ለቆ ለመውጣት የመጨረሻ ውሳኔ ላይ ደርሰዋል። ነገር ግን አሁን ይሄ የሞት ሽረት ወይም ስላፈሩ ብቻ ነው እንጂ አጠቃላይ ግምገማ የሚገመገመው የሚባለው ነገር የተለየ ነገር ነው ያለው። ሁለተኛ
ይሄ ሰራዊት እየፈረሰ ነው። በቃ የመሸነፍ ምልክቱ እኮ ነው፣ ሌላ ነገር የለውም። አሁን እኛ ጋር የሚመጡ በጣም ብዛት ያላቸው የመከላከያ ሰራዊት አባላት አለ። ሲመጡ ይሄ AK 103 የሚባል ጥቁር ክላሽ አለ። ጥቁር ክላሽ እያለ አብይ ሁሌ እንትን የሚልበት አለ። የመጽናኛ ቃል ይሄን ወሰዱብኝ ፋኖች ይሄን እንትን አደረጉብልኝ እያለ ሁሌ የሚሟዘዝበት አማርኛ አለ። እሱን ሁለተኛ ስናይፐር፣ አንድ ስናይፐር እና ጥቁር ክላሹን ይዞ ይመጣል ወታደር። ሌሎቹም ልክ እንደዚህ እያደረጉ ያልተመቸው ባዶውን ነው የሚመጣ። ሲመጣ እንኳን ደህና መጣችሁ ብለን ነው የምንቀበላቸው። ስንጠይቃቸው በጣም የሚያሳዝን እየፈረሰ ነው። በአንድ ብሔር ብቻ ነው ያለው። ለምሳሌ ልንገርህ፣ አንድ ኦሮሞ 10 አለቃ ቢሆን አንድ ደቡብ 10 አለቃ ነው። ደቡቡ ሲኒየር ቢሆን ጁኒየሩ ኦሮሞ ነው። ግን ኦሮሞ እንዲመራ ነው የሚደረግ። ስለዚህ የዘረኝነት አባዜ ያለባቸው ገና ያልገባቸው TPLF እንኳን ትምህርት የማይወስዱ አመራር ያለበት ነው። ስለዚህ የፈረሰ ሰራዊት ነው ያለው። ኮሎኔል አበራ እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን በጅማ ተገኝተው ያደረጉት ንግግር አለ። ትግራይን ጉዳይ በተመለከተ ያነሱት ዛሬም ድረስ ያው በብዙዎች ዘንድ እየተጠቀሰ ይገኛል። ህወሓቶችን ትግራይን ይዘው እንዲገነጠሉ ጭምር ነው እየጋበዙት። በእውነት እንደ አንድ ወታደር ምን ይሰማዎታል? ውስጡ የነበሩ ነው ያው ወታደሩ ስነ ልቦናውን ያውቃሉ። ይሄ ኢትዮጵያ የሰራዊት አካል የሚባለው በታሪክም ጭምር የሀገሪቱን ዳር ድንበር የሚጠብቅ ቁራሽ መሬት እንኳን ወደ ሌላ እንዳይሄድ ለመታገል መስዋዕት ለመሆን የተሰለፈ ቃል ኪዳን የገባ ሰራዊት አካል ነው። ግን የሰራዊቱ ዋና አዛዥ ተገንጠሉ ሂዱ የሚል ጥሪና ግብዣን ያደረጉትና እንዲህ አይነቱ ነገር ከምን የመነጨ ነው የሚለውንም ነገር ምናልባት ሊያነሱልን ይችላሉ። ግን የእሳቸውን አጠቃላይ የጅማውን መልእክት የታዩት አንደኛ ምን አለ መሰለህ፣ ብርሃኑ ጁላ የመከላከያ ኢታማዦር ሹም መሆኑን አቆሞ የብልጽግና ዋና ተላላኪ መሆኑን ነው የምታየው። ፖለቲከኛ ነው የሆነ ወታደር። ፖለቲከኛ መሆን አይችልም፣ አይሆንም። ከዚህ በፊት ያሉ መንግስታትን ከአውሮፓን ብትሄድ፣ ከኤዥያ ብትሄድ፣ ከላቲን ብትሄድ፣ ሚድል ኢስት ብትሄድ፣ አፍሪካ ብትሄድ አምባገነን መሪዎች ወታደር የነበሩ ሰዎች ናቸው። አሁን ለምሳሌ ልንገርህ፣ አብይ ወታደር ነበር፣ አምባገነን ነው አሁን እየሆነ ያለው። ዲክታተር ነው እየሆነ ያለው። መንግስቱ ኃይለማርያም አምባገነን ነው ባለው። ጋዳፊ፣ እነ ሁሴን ሙባረክ፣ እነ አልበሽር፣ እነ ኪምጁን፣ እነ ፊደል ካስትሮ የመሳሰሉት ምንድን ነው ከውትድርና ተነስተው አገርን አስተዳደሩ። ዲሞክራሲ የሚባል ነገር የለም፣ ሰብአዊ መብት የሚባል የለም፣ የግል የለም፣ የብዙሀን የለም። ስለዚህ በጣም አምባገነን ነው አካሄዱ። አሁን አንድን ክልል ተገንጠሉ፣ ሂዱ፣ እንዲህ አድርጉ፣ መሳሪያውን አስረክቡ፣ የወሰዳችሁን እንደዚህ። ከዚህ በፊት እኮ በቪክቶሪያ ስምምነት መሰረት ምንድን ነው ያለው? ታንክ አስረክበዋል፣ መርፍ አስረክበዋል። እንዲህ ለአፍሪካን ዩኒየን ለነበሩ ታዛቢዎች ይህን ነገር ነው የተናገረ። አሁን እንደገና ተገልብጦ ታንኩን አስረክቡ፣ መርፉን አስረክቡ፣ በህገ መንግስቱ መሰረት መገንጠል ትችላላችሁ፣ እንዲህ ትላላችሁ። እሱ ስላለ አይደለም። ክልሎች ሁሉ ሲስማሙ ነው መገንጠል የሚችሉ። ህገ መንግስቱን በደንብ አድርጎ ማወቅና መገንዘብ ያስፈልገዋል። ይሄ ዝም ብሎ በየእንትኑ ላይ የተነሳ ሚዲያ ተናገርኩ። ሁለተኛ አማርኛ መናገርም አይችልም። ነገሮችን አሰጋግቶ እንኳን መናገር ጥሩ አማርኛ መናገር አይችልም። እኔ እንዴት አይነት ኢታማዦር ሹም እንደሆን ኢትዮጵያ በታሪኳ አይታው ሰምተው ማታቅ ኢታማዦር ሹም ነው። ሌሎቹ እኮ የበሰሉ ናቸው ከዚህ በፊት የነበሩት። ስለዚህ ዝም ብለህ ስታየው የፖለቲካ አሁን ጄኔራል የሚባል ኮሎኔል የሚባል አጠቃላይ የፖለቲካ ድርጅት አባሎች ናቸው። መጽሐፉ የሚለው ግን ምንድን ነው? አብዮታዊ ዲሞክራሲ የሰራዊት ግንባታ የሚል ነበር ቀይ መጽሐፍ። ያ ቀይ መጽሐፍ ከውስጥ አንዳንድ ጉድለቶች ነበረበት። ያ ነገር ወጣ። ከማንም ፖለቲካ ድርጅት አባል ነፃ ነው፣ ወታደር ነው የሚል። ብርሃኑ ጁላ ግን ጥሩ የሆነ የካቢኔ አባል ነው የሚመስል። እዛ ጅማ ሄዶ እንዲህ ብሎ መናገሩ በጣም የሚያሳዝን ነው። አሁንም ለ4ኛ ዙር ወደ ትግራይ ጦር አዝምቶ ከትግራይ ጋርም ውጊያ ሊያደርግ ነው። በዚህ ውጊያ ላይ አማራ ክልል ይመጣሉ፣ በአፋር ይመጣሉ። ስለዚህ ታጣቂ ሁለቱም ክልሎች ለማድረግ የሚያደርገው እንትን ነው። ይሄ የፖለቲካ እንትን ነው፣ ጨዋታ ነው። በሶስተኛ ደረጃ ሙስሊሞች ላይ የሚደረግ ሴራ አለ። ሰምተህ እንደሆን እኛ የታረዱ እንትኖችን ይዘን መጣን፣ እንደዚህ ያደረግን፣ እንደዚህ አልሸባብን የሙስሊም ክልል ባለበት ቦታ ላይ ለምሳሌ ጅጅጋ ያስኩ፣ ገሌ ጋ ያስኩ፣ ሀረሬ ጋ ያስኩ፣ ወሎ ከሚሴል ጋ ያስኩ፣ እንደዚህ ይላል። አሁን ሂሳብ እየሰራ ነው። ሂሳብ የሚሰራው ሙስሊሞች ጋር የሆነ ነገር ሊያደርጉ ፈልገዋል ማለት ነው። ስለዚህ ፖለቲከኛ ሆኗል። ሰራዊቱን እየመራ አይደለም። ለነገርየው ከምርኮኛ እኔ ምንም ነገር አልጠብቅም።
ኮሎኔል አበራ መረጃ ይደርሶታል አሁን ከርሶ የቀድሞው ባልደረቦች አባላት እንግዲህ መከላከያ ውስጥ እውነት ሁሉም እንዲያስባል ማለት የሚከብድ ነው። ልብ ያላቸው ቅን የሆኑ ስለ ኢትዮጵያ የሚያስቡ እየሆነ ባለው ነገር የሚከፉ በሰራዊቱ ውስጥ በአዛዥነት ደረጃ ይኖራሉ ተብሎ ይታመናል። በእርግጥ ትልልቆቹ ጀነራሎች በጥቅም የተሸበቡ ናቸው። መሬት ቦታ ንግድ ውስጥ የገቡ ስለሆኑ የስርዓቱ ዘብ ጠባቂ መሆናቸው አይቀርም። ነገር ግን እንደዛም ሆኖ ስለ ኢትዮጵያ የሚያሳስባቸው አይጠፉም እና እንደው ምን ይሰማሉ? መከላከያ ሰራዊቱ በእንደዚህ አይነት በማያባራ ጦርነት ውስጥ መቆየቱ በራሱ የሚፈጥረው የአእምሮ እንደው መድከም ይኖራል። ሰው ናቸውና ስለ ሁኔታው ይሰማቸዋል። ምን እየተባለ ነው? በዚህ ሁሉ የአብይ አህመድ የማያባራ የጦርነት ጥማት ውስጥ ሰራዊቱ አዛዦች ምን እያሉ ነው? እንደው መረጃው ከደረሱት አሁን እኔ መረጃው አለኝ። በጣም የሚገርም አብረን ቁጭ ብለን እንኳን እስከ እኔ 2015 ሐምሌ ድረስ አብሬ ነበርኩ ስራ ላይ። ስለዚህ በዛን ሰዓት ቁጭ ብለን አብረን ስናወራ ሁላችንም ደስተኞች አይደለንም። ኮሎኔሉም በለው ከታች ያለው ወታደርም በለው ጄኔራሎችን ጓደኞች ቁጭ ብለን አብረን ስናወራ ደስተኞች አይደለም። እየተደረገ ያለው የማይሆን አዘቅት ውስጥ ገባን ነው የሚል ሁሉም። ነገር ግን እነኚህ ሰዎች ተይዘዋል። አሁን ለምሳሌ እኔ 6 ጓደኞችን አስሯቸዋል። ኮሎኔሎች ናቸው። ገሌ ገሌ አልልህም። እነኚህ ሰዎች ጋር እንደዋወላለን። ምንደዋወል ግን ሰላም ናችሁ፣ እንዴት ናችሁ፣ ቤተሰብ እንዲህ አንተ እንዴት ነህ፣ አይዞህ፣ ራስህን ጠብቅ፣ እንዲህ ነው እንዲህ ስለሚሉኝ ብቻ ሞባይላቸው የተጠለፈ ነው። አሁን ቴክኖሎጂ አስገብቷል። በጣም የሚገርም አረብ ሀገሮች የሰጡት ይሄ ከዋትሳፕ ውጭ ያለው የመጥለፊያ መሳሪያ አለው። ስለዚህ እነኚህ ሰዎች ተይዘዋል፣ ተወጥረዋል። አንዳንዱ ግን ከላይ ያለ ዝም ብለህ በምታይበት ሰዓት የአማራ እናት ጡት ነካሾች ብዙ ሰዎችም አሉ። በዚህ መልኩ ደግሞ በጣም የሚጸጸቱ በጣም የሚቆረቆሩ ምንም ማድረግ የማይችሉ በጣም ብዙ ኮሎኔሎችና ጄኔራሎች አሉ። እንደው ምን ይጠብቃሉ? እንደው ምን ይላሉ እነሱ? ነገ ከነገ ወዲያ በታሪክ እነሱም ተጠያቂ ናቸው። ይሄ መከላከያ ሰራዊት ሀገር መጠበቅ ሲገባው አይ ትእዛዝ ነው ከላይ ወረደልን የሚል ነገር ይመጣል። ትእዛዝ የመውረዱ ጉዳይ ሳይሆን ከምንም በላይ አንድ የመከላከያ ሰራዊት አዛዥ ምንም ይሁን ታማኝነቱ፣ አገልጋይነቱ ለሀገሪቱ ነው። ምናልባትም ለህገ መንግስትም ከተባለ ለህገ መንግስቱ ነው እንጂ ለአንድ ግለሰብ ስልጣን ለማስጠበቅ አይደለም። ስለዚህ ነገ ከነገ ወዲያ ከታሪክ ተጠያቂነት የሚያመልጡ አይደሉም። ይህንን ያውቃሉ። ዛሬ እንዲህ ተገደን ነው፣ በእንደዚህ አይነት ሁኔታ ነው ይህንን አደጋ አብረን አካል ሆነን እየፈጸምን